ትላንት ዩቲዩብ እያየሁ እያለ በድንገት ላይክ ዩቲዩብ ጃክማን ሪኮመንድ አደረገኝ ማለት ነው። ላይክ ጃክማን ከማታውቁት ከሆነ ጃክማን ማለት የአሊባባ መስራች የሆነ የሺፒንግ እና የኢኮመርስ ድርጅት ማለት ነው። የእሱ ባለቤትና ሲኢኦ የሆነ እንደዚሁም ደግሞ የዓለማችን ቢሊየነር እንደዚሁም ደግሞ ስኬታማ ሰክሰስፉል የሆነ ሰው ነው ማለት ነው። እና ላይክ የእሱ ቪዲዮዎች ሪኮመንድ ያደረገኝ ከዚህ በፊትም ስለሱ ታሪክ አውቃለሁ። ነገር ግን ያን ያለም አላውቅም ነበር። ማይንድ ሴቱን ምናምን የእሱ ቪዲዮዎች ምናምን አይቼ አላውቅም ነበር እና በደንብ ከዛን ሲያወራ እየሰማሁት እያለ በጣም ትልቅ የላይፍ ሌሰን አስተማረኝ ማለት ነው። ሁለት ነገሮችን ያስተማረኝ፣ አንደኛ በህይወት ማንንም እንደማያስጥል፣ ህይወት ቀላል እንዳልሆነች፣ ለራስ ያለው ራስ ብቻ እንደሆነ፣ እንደዚሁም ደግሞ በሁለተኛ ደረጃ ደግሞ ላይክ ህይወት ላይ ዛሬ ከባድ ነው፣ ነገ ደግሞ በጣም ከባድ ነው፣ እንደዚሁም ደግሞ ከነገ በኋላ ያለው ቀን ደግሞ በጣም አሪፍ ነው፣ ነገር ግን ብዙ ሰዎች ነገ ጠዋት ይሞታሉ አለ እና ይሄንን ነገር ሪያላይዝ እያደረኩኝ ነበርና ላይክ የተረዳሁትን እንደዚሁም ደግሞ እኔም በዚህ መኖር ትንሽ ህይወት ውስጥ ያስተዋልኩትን ነገር ልንገራችሁ። ነገር ግን ቀጥታ ሪያላይዝ ያደረኩት ወይም ደግሞ የተማርኩትን ነገር ከመናገር በፊት ስለ ጃክማ ትንሽ ነገር ልንገራችሁ ማለት ነው። ምክንያቱም ደግሞ የጃክማ ታሪክ ብዙዎቻችንን የሚያነቃቃ ነገር ስለሆነ ወይም ደግሞ አክሽን እንድንወስድ ስኬታማ እንድንሆን የሚያደርግ የህይወት መንገድ ስላስተዋለ ማለት ነው። ላይክ ጃክማ እንዴት መሰላችሁ ማለት ነው። ጃክማ ድሃ ከሚባሉ ቤተሰቦች የተወለደ እንደዚሁም ደግሞ ላይክ በትምህርት ቤት በነበረው ቆይታ ላይ በቃ ላይክ ሰነፍ ወይም ደግሞ ደደብ አይባልም ግን ሰነፍ የተባለ ተማሪ ነበርና ላይክ ዩኒቨርሲቲ ብዙ ጊዜ በጣም ጨቅ ጊዜ ወድቋል። እንደዚሁም ደግሞ ሃይ ስኩል ላይ ኤሌመንተሪ ላይ ደጋግሞ ወድቋል ማለት ነው። ላይክ ብዙ ጊዜ ሞክሮ 4-5 የሞክሩ ዩኒቨርሲቲ ወድቋል ማለት ነው። እንደዚሁም ደግሞ ስራ ለመቀጠርም ሲያስብ ላይክ 30 ሰዎች አፕላይ አድርገው 29 አልፈው እሱ ብቻ ወድቋል። እንደዚሁም ደግሞ ከአጎቱ ልጅ ጋር የሆነ ቦታ ጋር ሄደው ሬስቶራንት ለመቀጠር ሲሉ የአጎቱ ልጅ ተቀብለውት እሱን ግን አስወደቁት። በቃ በጣም ብዙ ተሰቃይቷል። እንደዚሁም ደግሞ አሊባባን ሲገነባ ለ14 ዓመት ምንም አይነት ፕሮፊት አላገኘም። $1 እንኳን አላተረፈም ማለት ነው። በተስፋ ብቻ ነበር ሲሰራ የነበረው። ሶ እንግዲህ ስለ ጃክማ ይሄንን ያክል ከነገርኳችሁ አሁን ደግሞ የተማርኩትን ወይም ደግሞ ወሬ ላይ ያደረኩትን ነገር ልንገራችሁ። አንደኛ በጣም የተማርኩት ነገር ማንንም ሰው አያስጥልህም፣ ህይወት በጣም ከባድ ናት፣ እንደዚሁም ደግሞ ዋጋ መክፈል አለብህ የሚለው ነገር በጣም አስተምሮኛል። ምክንያቱም ደግሞ በህይወታችሁ ላይ ማንም አያድናችሁ፣ ቤተሰቦቻችሁ፣ ገንዘባችሁ፣ የቤተሰቦቻችሁ ሀብት እንደዚሁም ደግሞ በቃ ምንም ነገር ማንም ሰው ከዚህ ሊያድናችሁ አይችልም። በቃ ለራሳችሁ የተጠያቂ ራሳችሁ ናችሁ። ራሳችሁን ስኬታማ ማድረግ፣ ራሳችሁን ማብቃት፣ ራሳችሁን የተሻለ ቦታ ላይ ማድረስ የእናንተ ግዴታ ብቻ ነው። ምክንያቱም ደግሞ እናንተ ጡንቻ እንድታወጡ ማንም ሰው ኩሻፕ አይሰራላችሁ ማለት ነው። ስለዚህ ለራሳችሁ ህይወት ያላችሁት ራሳችሁ ናችሁ። ለራሳችሁ ውሳኔ የምትጠየቁት ራሳችሁ፣ ለራሳችሁ ህይወት ሪስፖንሲቢሊቲውን ወይም ደግሞ ኃላፊነቱን የምትወስዱት እናንተ ናችሁ። ማንም ሰው እዚህ ምድር ላይ ሊያድናችሁ የሚችል ሰው የለም። ገብቷችኋል? ከእግዚአብሔር ውጪ ማለት ነው። ስለዚህ ለእናንተ ህይወት ሪስፖንሲብሉ መለወጥ ከፈለጋችሁ መለወጥ የእናንተ ነው። ከፈለጋችሁ ትተኛላችሁ፣ ከፈለጋችሁ ህይወታችሁን ትቀይራላችሁ። ይሄ የእናንተ ምርጫ ነው። በቃ ማንም ሰው በህይወታችሁ ላይ ሊያስጥላችሁ አይችልም። ይሄንን ነው እንግዲህ በመጀመሪያ ደረጃ ላይ የተማርኩት። በሁለተኛ ደረጃነት ደግሞ የተማርኩት ነገር ምን መሰላችሁ ማለት ነው። ዛሬ ከባድ ነው፣ ነገ ደግሞ በጣም ከባድ ነው። ነገር ግን ከነገ በኋላ ያለው ቀን ደግሞ በጣም አሪፍና የስኬት የሚባል ቀን ነው። ነገር ግን ብዙ ሰዎች ነገ ጠዋት ይሞታሉ የሚለው አባባሉ ነው። ይሄ ነገር በጣም ነው የገረመኝ፣ በጣም ነው ያስተማረኝ ከምላችሁ በላይ ማለት ነው። ምክንያቱም ቃሉ ላይ ብትመራመሩ በጣም ብዙ ሚስጥሮችን የያዘ ቃል ነው ማለት ነው። እንዴት መሰላችሁ? አሁን ለምሳሌ ብዙ ሰዎች አሁን መዝናናትን ይፈልጋሉ፣ አሁን መደሰትን ይፈልጋሉ። ነገር ግን ወደፊት ህይወት ይቀደድባቸዋል። ገብቷቸዋል? አሁን እኮ ላይክ አለመስራት ወጣትነት ህይወት ውስጥ ላይ አለመስራት በጣም ደስ ይላል አይደለ? መጫወት፣ መዝናናት፣ ፈታ ማለት ነው ደስ የሚለው ማለት ነው። ስለዚህ ያ ነገር ከባድ ነው። ነገር ደግሞ በጣም እየከበደ ይመጣል። በጣም እየጠነከራችሁ ስትመጡ እየከበደ ይመጣል። ነገር ግን የሆነ ሰዓት ላይ አሪፍ ቦታ ላይ ስትደርሱ ወይም ደግሞ ስኬታማ ስትሆኑ ህይወት እየቀለላችሁ ይመጣል። እንኳን ይሄንን ነገር አደረኩት፣ ያኔ እንኳን ጓደኞቼ ሲጫወቱ ነው የሰራውኝ፣ እኔ እንኳን ህይወቴን ቀየርኩኝ፣ እንኳን ይሄንን አደረኩኝ የምትሉበት ሰዓት ይመጣል። ስለዚህ ብዙ ሰዎች ዛሬ መስራት አይወዱም፣ መዝናናት ነው የሚፈልጉት። ምክንያቱም ነው ወጣት ነን ብሎ ስለሚያስቡ ማለት ነው። ነገር ግን እናንተ ዛሬ እያስጠላችሁ ከሰራችሁ እየሰለቻችሁ ያለ ነገር ማድረግ ሳትፈልጉ እየሰራችሁ ከሆነ ነገ ለእናንተ ጥሩ ቀን አለ ወይም ደግሞ የስኬት ቀን አላችሁ ማለት ነው። ምክንያቱም ደግሞ ዛሬ ብዙ ሰዎች መጫወት መዝናናት ነው የሚፈልጉት። ሰዎች እናንተ ስትለወጡ የስኬት መንገድ ላይ ስትጀምሩ ሰዎች ሙድ ሊይዙባችሁ ይችላሉ። ነገር ግን እናንተ ወደፊት ስኬታማ የምትሆኑት እንደዚሁም ደግሞ አላማችሁን የምታሳኩት እናንተ ናችሁ። ወደፊት ማን በህይወት እንደሚቆጭ ይገባችኋል ማለት ነው። አሁን አይደለም ሪያላይዝ የምናደርገው ሁላችንም ማለት ነው። ነገር ግን ነገ የሄድንበት መንገድና እነሱ የሄዱበት መንገድ የትኛው መንገድ ትክክል እንደሆነና የትኛው ቦታ ላይ ጥሩ ቦታ ላይ እንደሚያደርስ ወደፊት ነው አንደርስታንድ የምናደርገው። አይኖ ዳት አሁን ይከብዳችኋል፣ ነገም ደግሞ በጣም ነው የሚከብዳችሁ። ነገር ግን ከነገ በኋላ ግን አሪፍ ነገር ይመጣል ብሏል ጃክማና። ስለዚህ ሁላችንም እንጠነክር። ሙዲ ቢይዙብን ምንም ባይሳካልን ዛሬ ፊል ብናረክ ብንወርቅ ብንሰበር ወጣት ገና ጊዜ አለን። ገብቷችኋል? ስለዚህ ገና ካሁን ጀምሮ ጠንክረን እንስራ። ምክንያቱም ደግሞ አንድ ነገር ለመጀመር ረፍዶም ገና ሆኖም አያውቅም። አሁን ካለንበት እንጀምር። እድሜ ገና ነው ምናምን ገና ነኝ ወጣት ነኝ ምናምን ማኖር የለበትም ማለት ነው። ስለዚህ ነገ ስኬታማ ትሆናላችሁ፣ ህይወታችሁን ትለውጣላችሁ።
ቤተሰቦቻችሁን ታስደስታላችሁ ማለት ነው። ስለዚህ ሁሌ ማስተዋል ያለባችሁ ነገርና እንደ ቦነስ የምነግራችሁ ነገር ሁሉም ሰው ድሪም አለው። እናንተ ከሰዎች የምትለዩት በድሪማችሁ ሳይሆን ያንን ድሪም ወደ አክሽን በመቀየር ላይ ነው። ምክንያቱም ደግሞ ምንም አይነት ወሬ ምንም አይነት እውቀት ወደ አክሽን የማይቀየር ከሆነ እውቀት ብቻ ነው። ስለዚህ ገና ከሆኑ አክሽን መውሰድ ጀምሩ፣ ህይወታቸውን መለወጥ ጀምሩ ማለት ነው። ዛሬ ብትጎዱ ነው፣ ዛሬ ብትደክሙ ነው፣ ነገር ግን ወደፊት ብራይት ፊውቸር የእናንተ ነው ማለት ነው። ስለዚህ ጠንክሩልኝ። የዛሬው ቪዲዮ ይሄን ይመስል ነበር ማለት ነው። እንግዲህ እንደዚህ አይነት ህይወት ቀያሪ የሆኑ ቪዲዮዎችን የምትፈልጉ ከሆነ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ አበረታቱኝ ማለት ነው። ሁላችንም ከተባበርን አብረን ስኬታማ እንውላለን ማለት ነው። ይመቻችሁ። ወዳችኋለሁ። ሰላማችሁ ይብዛልኝ።